ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኛ ሁሉ ሰላም ነው። ዛሬ ወደ ገበያ ወጣ ብዬ እንግዲህ ኑሮ ተወዷል፣ እዛ አስቤዛ ለመግዛት ይሄን ያክል ብር እንዲህ ነው እንዲያ ነው ለሚሏችሁ ትንሽ ቃኘት ላድርጋችሁ። ሀይቅ እንግዲህ ይሄ አራዳ ነው። ትናንትና ሰኞ ማለት ነው። ሰኞ ነው እንግዲህ ይሄን የቀረጽኩት በአራዳው ቀን ማለት ነው። ደስ የሚለው ሀይቅ ከተማ በአራዳውም ቀን ገበያ ያለ ያን ያክል ላትመርጡ ትችላላችሁ እንጂ ገበያ ያለ ማለት ነው። እንግዲህ ይሄ ፈዋካና ዘይት ያለውን ነገር ያው ለእናንተ ለማሳየት ያክል ነው። እና እንግዲህ ይሄ ሸማምቼ ከመጣ ወዲህ ነው ቤት ነው የቀረጽኳቸው። ምክንያቱም እዛ ለመቀረጽ ስለማያመች ይሄ በቀሎ ነው። 2 ጣሳ በቀሎ ገዝቼ ነበረ። እንደምታዩት በቀሎ በጣም ንጹህና አሞጭ ይመስላል። አንዲት ጣሳ በቀሎ 200 ማነው አንዲት ጣሳ በቀሎ 100 ብር። አንዲት ጣሳ በቀሎ 100 ብር ነው። ይሄ ደግሞ በፌስታል ያለው አንዲት ጣሳ ስኳር 260 ብር። 300 ገብቶ ነበር አሁን ቀንሶ 260 ዞር ዞር ካላችሁ 250 ይኖራል። ማንጎ ደግሞ 1.6 ነው። 7 ሀባ ነው በ15 ብር ነው። በተለይ ጁማአ ማስገኙ ከሄዳችሁ በ10 ብር ታገኙታላችሁ ይሄንን። ቲማቲም ደግሞ ይሄ እንደምታዩት በ30 ብር የተገዛ ቲማቲም ነው። እንግዲህ ዘይት ደግሞ 3 ሊትር ዘይት ሊባ ሚል 1050 ብር። 3 ሊትር 1050 ብር። አቮካዶ 5 ሀባ ነው። አቮካዶ ደግሞ አንዱን ፍሬ 20 ብር ማለት ነው። 20 ብር 100 ብር ማለት ነው። ማንጎ 100 ብር፣ አቮካዶ 100 ብር ማለት ነው። እንደምታያቸው በፍሬ ያው ከ10 እስከ 15። ቃሪያ 20 ብር ነው። ጠንዘል ያለ ነው፣ የሚያስመርጥ አላገኘሁም። ፊት ለፊት የምታዩት ደግሞ ሰንሲልክ ሻምፖ እና አፍሪክ ሄር ነው ምናምን የሚል ዘይት ነው። የፀጉር ሻምፖ 200 ብር። የፀጉር ቅባቱ ደግሞ ፈሳሽ ዘይት ነው 350 ብር። በአጠቃላይ 550 ብር ነው የገዛሁት ማለት ነው። ሻምፖውንና ዘይቱን እንደ በሃይላንድ ደግሞ ተቆጥሮ የምታዩት ዘይት ነው። የፈሳሽ ዘይት ነው። ለሚጣ ገዝቼው ነው። ምክንያቱም ሚጣ በሚረጋው ዘይት ስለማልሰራ በፈሳሽ ስለሆነ ለሷ የምሰራላት ይችን ሃይላንድ 220 ብር ነው የተገዛችው። ፈሳሿ 220 ብር ፈሳሽ ዘይቷ ማለት ነው በሃይላንድ ያለችው። ሙዝ ደግሞ ይሄ እንደምታዩት አንዱ ሀባ 15 ብር ነው። ለሚጣየ ነው ፈዋካው ማለት ነው። በጣም ምግብ እያስቸገረች ስለሆነ እስኪ ምናልባት ደግሞ አንዳንድ ጊዜ ፈዋካውን ብትቀምስ በሚል እንግዲህ ዛሬ የተሸመቱት እንደምታያቸው ናቸው። ከ100 ጀምሮ 200፣ 1000 ግን ያን ያክል እንደምታዩት ያው ኑሮ ተወዷል ለሚሏችሁ ማለት ነው። እዚህ ቦታ ላይ እንደ ማንኛውም ሰው ስለሚኖርና የሆነ ቢዝነስም እየሰራችሁ ይዛችሁ ስለምትገቡ ያን ያክል አይደለም ልላችሁ ነው።